የተሻለን ነገን ሳልም ሩቅ አስቤ ቅርብ አላድርም የአገር ካስማ ሴት ነኝ እኔ ለሀቅ ኖር በዘመኔ ዛሬ እዚህ የተገኘነው ዝም ብለን በአንድ አዳራሽ ውስጥ ለመቀመጥ አይደለም። እኛ እዚህ ያለነው የአንድን ሙሉ የህይወት ጉዞ ለማክበር ነው። የድካም፣ የአገልግሎት፣ የፍቅር፣ የጥንካሬ፣ የመስዋዕትነት እና የታላቅ ስኬት ውጤት የሆነውን ህይወታችሁን ለማድነቅ ነው። እያንዳንዳችሁ ትርጉም ያለው ነገር የገነባችሁ ሴቶች ናችሁ። በህይወት ጉዞ ውስጥ ዓለም ረጭ የሚልበት ወቅት ይኖራል። ያደክም የነበረው የሥራ ፕሮግራም ይረጋጋል። የስልክ ጥሪዎች ይቀንሳሉ። አንዳንዴም ሴቶች በግልጽ ባይናገሩትም የቀድሞውን የምታይና የሚደነቁ እንዳይሆኑ ሊሰማቸው ይችላል። ዘበናይ የተመሰረተው ሐሳቡን ጥቂት ድንቅ ሴቶችን ለቆንጆ የከሰዓት ቆይታ በአንድ ላይ ማምጣት የሚል ቀላል ነገር ነበር። ዘበናይ ዝም ብሎ የአንድ ቀን ፕሮግራም መሆኑ ቀርቶ ትልቅ ዓላማ ሆነ። ትችያለሽ